ታሪኩ የሚጀምረው ከአንዲት ሴት ቦርሳ ለመመንተፍ አሰፍስፎ የሚጠብቅ ኬን የተባለን ሰው እያሳየን ነው። በዚህ በለንደን ከተማ ውስጥ በርካታ ወሮበሎች የሚኖሩ ሲሆን እነዚህም ወሮበሎች የምስኪን ነዋሪዎችን ቦርሳ በመንተፍና በመዝረፍ ነው የሚተዳደሩት። በአሁኑ ሰዓትም ኬን በአይን ውስጥ የገባችውን አንዲት ሴት ቦርሳ ለመንጠቅ እየተከተላት ይገኛል። ምንም እንኳን በሴትዮዋ ቦርሳ ውስጥ የተቀመጠው ዕቃ ምን እንደሆነ በግልጽ ባያቅም ብቻ በጣም ብዙ ገንዘብ የሚያስገኝ ነገር ከውስጥ እንዳለ ተነግሮታል። ኬንም ይሄ ብዙ ገንዘብ ያስገኛል የተባለውን ቦርሳ ከሴትዮዋ ላይ መንጥፏታል። የቦርሳው ባለቤትም በበኩሏ ኬንን አሳዳ ቦርሳውን ለመቀበል እየሞከረች ነው። በሚያሳዝን ሁኔታ ግን ኬን እንደዛ እንዲፈጠር ባይፈልግም በዚህ ማሳደድ መሃል ሴትዮዋ በመኪና ተገጭታለች። በዚህ ስራ ላይም ብዙም ልምድ ያለው የማይመስለው ኬን የተገጨችውን ሴት ፈዞ በሚመለከት ሰዓት በፖሊሶች ተይዟል። ይህ ሁሉ ነገር የጀመረው ሊንከን የተባለው በኬን ወንድም አማካኝነት ነው። አንድ ቀን ላይ ኬን ገንዘብ ቸግሮት ሊንከንን ለመበደር ይሄዳል። በጊዜውም ሊንከን ከጓደኞቹ ጋር ቁማር እየተጫወተ የነበረ ሲሆን ለገዛ ወንድሙ ምንም አይነት ገንዘብ እንደማያበድረው ይናገራል። ምንም እንኳን ያለው ብቸኛ ዘመዱ እሱ ቢሆንም በቤተሰቦች መሃል የገንዘብ ልውውጥ ያስፈልጋል ብሎ አያምንም። ይልቁንም ከኔ ገንዘብ ማግኘት መፈለግ ከሆነ ስራ ሰጣለሁኝ በማለት ኬንን ሃይዲ በተባለው በሱ የቀኝ እጁ አማካኝነት ስራ እንዲሰጠው አድርጓል። ትዕይንቱ ሲቀየር ኬን ወደ ሃይዲ ጋር መጥቷል። ሃይዲም ገንዘቡን ከመስጠቱ በፊት ሊንከን ስራ እንዲሰጠው ስለነገረው ልክ የመጀመሪያው ትዕይንት ላይ እንደተመለከትነው ለኬን የዛችን ሴት ቦርሳ እንዲመነተፍ ትዕዛዝ ሰጥቶታል። በጊዜው ኬን ቦርሳውን ከመመንተፉ በፊት በውስጡ ምን እንዳለ ለማወቅ ሞክሮ ነበረ። በሚያሳዝን ሁኔታ ግን ሃይዲ ይሄ የሱ ጉዳይ እንዳልሆነ በመናገር የታዘዘውን ብቻ እንዲፈጽም ነግሮት ኬንን ወደ ስራ አስገብቶታል። ታዲያ ከዚህ በኋላ ነበር ኬን ሴትዮዋን ቦርሳዋን ነጥቋት እሷም የተገጨችው እሱም በፖሊሶች የተያዘው። ፖሊሶቹ ኬንን ከያዙት በኋላ በጣቢያ ውስጥ ምርመራ ማድረግ ጀምረዋል። እንደ እውነቱ ከሆነ ይሄ ሰውዬ ከዚህ በፊት ምንም አይነት የወንጀል ሪካርድ የለበትም። እናም በዚህ ስራ ላይ ማን እንዳሰማራው በሚጠየቅ ሰዓት ምንም አይነት መረጃ ሊሰጣቸው ስላልቻለ መርማሪዎቹ በንዴት ደብድበውት ኬንን በዚህ በእንግላንድ ውስጥ በሚገኝ በአደገኛ እስር ቤት ውስጥ እንዲታሰር ወስነውበታል። በጊዜው ኬን በዚህ ስራ ላይ ያሳተፈው ወንድሙ ሊንከን እንደሆነ ቢናገር ፖሊሶቹ የተወሰነ ይራሩለት ነበረ። እሱ ግን ወንድሙን አሳልፎ ላለመስጠት ሲል እውነታውን በልቡ በመያዝ ወደ አደገኛው እስር ቤት ገብቷል። ትዕይንቱ ሲቀየር እስር ቤት ውስጥ የሚገኙት አደገኛ ተፋላሚዎች ኬንን ተቀብለውታል። ገና እግሩ ወደ እስር ቤት ከመግባቱ ሰዎች በግሩፕ እሱን ለመደብደብ የሞከሩ ሲሆን የዋዛ ያልሆነው ኬንም ለብቻው አንድ በአንድ ደብድቧቸዋል። ይህንን የተመለከቱትና በእስር ቤት ውስጥ የተከበሩት ተፋላሚዎችም በዚህ አንድ ሰው ምክንያት ስማችን ሊጠፋ ነው በማለት ከያሉበት ህዋስ በመሰብሰብ የኬንን ጥርስ ከብረት ጋር አስደግፈው አንድ በአንድ አርግፈውታል። ትዕይንቱ ሲቀየር ኬን ጥርሱ በእስረኞቹ ከረገፈ በኋላ በብረት መተካቱን እንመለከታለን። እነዚህ አርቲፊሻል ጥርሶች ለመደበኛ ሰዎች አስቀያሚ ሆነው ሊታዩ ይችላሉ። እንደ ኬን ላለ አደገኛ ተፋላሚ ግን ይበልጥ ለሱ የሚያስፈራ ማንነትን ስለሚሰጠው እነዚህ የሚያስፈሩ ጥርሶች ለሱ ተመችተውታል። ከዛን ጊዜም በኋላ ኬን በእስር ቤት የተወሰኑ ጊዜያቶችን ወንድሜ መጥቶ ይጠይቀኛል ብሎ በትዕግስት እየጠበቀ ነበረ። በሚያሳዝን ሁኔታ ግን ሊንከን አንድም ቀን አልመጣም። እሱም ሊንከን ይመጣል ብሎ ሲጠብቅ ደካማ የሆነችው እናቱ እስር ቤት ድረስ መታለች። ይህንን አጋጣሚ በመጠቀምም ኬን ለእናትየው ሊንከንን ወደዚህ እንድትልክለት መልእክት የላከበት ሲሆን ከዛም ጊዜ በኋላ ወንድሙ እስኪመጣለትም በእስር ቤት
ራሱን እያሰለጠነ ይገኛል። ይህ በእንዲህ እንዳለ ሁለት እስረኞች ኬንን ለማጥቃት አንድ ቀን ጠብቀው ወደ እሱ ጋር ይመጣሉ። በጊዜው ኬን ጥቃት ሊደርስበት የነበረ ሰው ስለሆነ የግዴታ ራሱን ለመከላከል ሁለቱንም ደህና አድርጎ ደብድቧቸዋል። እንደ እውነታው የተጎዳው ሊደበደብ የነበረው እሱ ቢሆንም በሚያሳዝን ሁኔታ ግን የእስር ቤቱ አስተዳዳሪ ተጨማሪ የእስር ቅጣት በኬን ላይ ወስኖበታል። በጊዜው ኬን ያደረገው ነገር ራሱን መከላከል እንደሆነ በተደጋጋሚ ለእስር ቤቱ ተቆጣጣሪ ቢናገርም በሚያሳዝን ሁኔታ ግን ማናቸውም ለሱ ጆሮአቸውን ሊሰጡት አልቻሉም። በምላሹም ተጨማሪ 1 ዓመት ተሰጥቶታል። ቀናቶች እንዲያሉ የገፉ በመጡ ቁጥር ኬን በእስር ቤት ውስጥ የሚደባደባቸው ሰዎች ቁጥር በእጥፍ እየጨመረ መጥቷል። በእስር ቤት ውስጥ ማንም ሰው ከሱ ጋር መሆን አይፈልግም። ይልቁንም ሁሉም እሱን ለመቀጥቀጥ የሚሞክሩ ሲሆን በሚገርም ሁኔታ ግን አንዳቸውም አሸንፈውት አያውቁም። በዚህ ሁኔታ ውስጥ ኬን የተረዳው አንድ ነገር የሚጠብቀው ወንድሙ መቼም ወደ እሱ እንደማይመጣ ነው። ለራሱም ያለው እሱ ብቻ እንደሆነ በማመን እነዚህ በየቀኑ ፈተናም የሆኑበትን እስረኞች ለመደብደብ ሲል ራሱን በኃይለኛው ማሰልጠኑን ተያይዞታል። ትዕይንቱ ሲቀየር ኬን እንደተለመደው ከእስረኞች ጋር በመመገቢያ ቦታ ላይ ሲደባደብ እንመለከታለን። በጊዜው ከእስረኞች መሃል አንደኛው የፈላ ውሃ በኬን ላይ ደፍቶበታል። የፈላውን ውሃ የደፋበት እስረኛ ልክ ይህን እንዳደረገ ኬን እጅ የሚሰጥ መስሎት ነበረ። እነሱ ያላወቁት ነገር ግን ኬን በምንም አይበገርም። በፈላ ውሃ ፊቱን ቢያበላሹትም እነሱን ከማሸነፍ ወደ ኋላ አላለም። ኬንም እነዚህ እስረኞችን ከደበደባቸው በኋላ አንደኛውን በማስቀረት ለምን ሲባል ሁሉም ሰው በሱ ላይ እንደተነሳበት ይጠይቀዋል። የዚህን ጊዜም እስረኛው ከሱ ጋር ምንም የግል ጥላቻ እንደሌለበት ይልቁንም የሁሉ ሰው እሱን የሚያድነው የገዛ ወንድሙ ሊከን 20,000 ፓውንድ እሱን ለገደለ ሰው እንደሚከፍል ቃል በመግባቱ ምክንያት መሆኑን ይነግረዋል። ታዲያ ከዚች ቅስፈት በኋላ ነበር ኬን የገዛ ወንድሙ ሊንከን እሱን ሊያጠፋው እየሰራ እንደሆነ የገባው። ትዕይንቱ ሲቀየር ኬን ቀደም ሲል በምግብ ቤት ውስጥ በመደባደቡ ምክንያት ወደ እስር ቤቱ ኃላፊ ጋር በድጋሚ መጥቷል። የእስር ቤቱ ኃላፊ የኬን ፊት በፈላ ውሃ መበላሸቱን እየተመለከተ እንኳን ምንም ሊራራለት አልቻለም። ሰውየውን እድሜ ልኩን እዚህ ሊያስረው ፈልጓል መሰል አሁንም ተጨማሪ ሌላ ዓመታትን ሰጥቶታል። ሰሞኑን ዩቲዩብ አልጎሪዝሙን ቀይሮታል። የሚያዩ ሰዎች በደንብ ላይክ እና ሰብስክራይብ ካላደረጉ እንደምታዩት ቪዲዮዎቹ ለሰዎች ተደራሽ አይሆኑም። ታዲያ ብዙ የተለፋበት ቪዲዮ ለተመልካች እንዲደርስ ላይክ እና ሰብስክራይብ ማድረጉ እንዳትረሱ። ይመቻቹ። ታሪኩን ለማሳጠር የተወሰኑ ጊዜያቶችን ወደፊት እንሻገራለን። ኬን ዕለት በዕለት ከእስረኞች ጋር እየተደባደበ ሙሉ ፊቱ በጠባሳ ተሸፍኗል። እስረኞቹ የተመደበላቸው ብር በጣም ብዙ ስለሆነ እሱም ማደን ሊተው አልቻሉም። እሱም ቢሆን ሕይወቱን ለማትረፍ ከሱ ሌላ ማንም እንደሌለ ያውቃል። በዚህም ምክንያት የደረሱበትን አንድ በአንድ እየገደላቸው ነው። በዚህ ድግግሞሽ መሰረትም ሁልጊዜ እንደጠፈጠፋቸው የእስር ቤቱ ኃላፊ ጋር ይቀርባል። ኃላፊውም ተጨማሪ ዓመት ይሰጠዋል። እናም ይሄ የኬን አዲስ የተለመደ የህይወቱ ዑደት ሆኗል። ከተወሰኑ ጊዜያቶች በኋላ የኬን እናት በድጋሚ ልትጠይቀው ወደ እስር ቤት መጣለች። በጊዜውም የፊቱን ጠባሳ ተመልክታ ምን እንዳጋጠመው በምትጠይቀው ሰዓት ኬን የገዛ ወንድሙ ይሄን እንዳደረገበት ለመናገር ይሞክራል። ይሁንና እሱ ከመናገሩ በፊት እናትየው ቀድማ የካንሰር ታማሚ መሆኗን ትናገራለች። እናም በአሁኑ ሰዓት በምድር ላይ የሚቀራት ቆይታ የተወሰኑ ሳምንታት ብቻ ናቸው። በአሁኑ ሰዓትም ሆስፒታል የሚያደርሳት የሚንከባከባት ወንድሙ ሊንከን እንደሆነም ጭምር ትነግረዋለች። ኬንም ይህንን ከሰማ በኋላ ለእናትየው ሊነግራት የነበረውን ሐሳቡን በመቀየር ሁሉንም ነገር በሆዱ ይዞ ወደ እስር ቤት ተመልሷል። ከተወሰኑ ጊዜያቶች በኋላ ለኬን ዓይን ያወጣ ጥያቄ አቅርበውለታል። በአንተ ምክንያት እስር ቤቱ እየተበጠበጠ ይገኛል። ወንድምህ ያቀረበው ገንዘብ በጣም ብዙ ነው። እናም ለምን እጅህን አትሰጥም? በቃ ተስፋ
ቁረጥና ሙትላቸው ሲሉ ለኬን ድርድር አቅርበውለታል። ይህንን የሰማው ኬንም እናቱ የምትሞትበት ቀን መድረሱን ስለሚያውቅ በሀሳቡ ተስማምቷል። እንደ ቅድመ ሁኔታም ተስፋ ከመቁረጡና ራሱን አሳልፎ ከመስጠቱ በፊት ለመጨረሻ ጊዜ እናቱን ሄዶ ለመጎብኘት ድርድር አቅርቦላቸዋል። ትዕይንቱ ሲቀየር ፖሊሶቹ በሀሳቡ ስለተስማሙ ኬንን እናቱን እንዲጠይቅ ወደ ሆስፒታል አምጥተውታል። በሚያሳዝን ሁኔታ ግን መንገድ ላይ አስሬ መኪናቸውን ሲያቆሙ ስለነበር ኬን በህይወት እናቱ ጋር መድረስ አልቻለም። በዚህ ንዴትም ከሆስፒታል እየተመለሱ ሳለ በሊፍት ውስጥ ሁለቱም ፖሊሶች ደብድቧቸው ከነሱ አመልጧል። ከዛም በቀጥታ ወደ አንድ መጠጥ ቤት የመጣ ሲሆን በዚህ መጠጥ ቤት ውስጥም ጊዜያቸውን የሚያሳልፉት ለወንድሙ ሊንከን የሚላላኩት ሃይዲ እናቱን እንዲሁም ሌሎቹ ጀሌዎቹ ናቸው። ኬንም በር ላይ መሰናክል ሆነውበት የነበሩትን ሁለት ጀሌዎች ካጠናቀቃቸው በኋላ ወደ ውስጥ ገብቷል። በዚህም አቃጣሪውን ቱንን ጨምሮ እያንዳንዳቸውን በሽጉጥ በማስፈራራት የሚላቸውን እንዲታዘዙ እየነገራቸው ነው። የማይታዘዙ ከሆነ ደግሞ ጣፋንታቸው ልክ እንደ አንደኛው ጀሌ እንዲሁ በጥይት መመታት እንደሆነ አሳይቷቸዋል። በጊዜው አማራጭ የሌላቸው ጀሌዎች ትዕዛዙን ለመቀበል ወስነዋል። በዚህም መሰረት ኬን ለሃይዲ ለአለቃው ሊንከን ደውሎ እዚህ ድረስ እንዲመጣ ትዕዛዝ ሰጥቶታል። ሃይዲም በታዘዘው መሰረት ወዲያውኑ ወደ ሊንከን ጋር ደውሎ መጠጥ ቤት እንዲመጣ አድርጎታል። ጉዱን ያላወቀው ሊንከንም ከሰዎቹ ጋር መጠጥ ቤት በሚደርስ ሰዓት ዱብዳ የሆነበት ወንድሙ ኬንን ፊት ለፊት ያገኘዋል። በጊዜው ሊንከን እያስተባበለ ኬንን ለማረጋጋት ይሞክራል። ይሁንና የኬን ልብ እንዲህ በቀላሉ የሚታለል አይደለም። እያንዳንዳቸውን ስልካቸውን በውሃ ውስጥ እንዲያስቀምጡ ካደረጋቸው በኋላ ከፊት ለፊታቸው እንደ ንጉሥ ቆሞ መናገር ጀምሯል። እኔ ወደ እስር ቤት የገባሁት አንተን አሳልፌ ላለመስጠት ስል ነበረ። አንተ ግን በምላሹ 20,000 ፓውንድን እንደ ድርድር በማስቀመጥ በእኔ ላይ አደንን አዘህብኛል። ከዚህ በኋላ ምንም ያስፈራኝ ነገር የለም። እስር ቤት ውስጥ በነበርኩት በእያንዳንዱ ቀን ፊቴ ላይ እነዚህን ሁሉ ጠባሳዎች አሳርፈዋል። እኔም እያንዳንዳቸውን ስገላቸው ትክክለኛ ጭካኔን እዛው እስር ቤት ተምሬያለሁ። በአሁኑ ሰዓት ከኔ በላይ በዚች ምድር ላይ አንድም ሳይኮፓዝ የለም በማለት የሰዎች ሞት የማያስፈራው ሰዎችንም ለመግደል ወደ ኋላ ማይል አደገኛ አውሬ ሆኖ ከእስር ቤት መውጣቱን ይናገራል። የዚህን ጊዜም ሊንከን ወንድሙን ከርቶት እንዳልሆነ በማስተባበያ መልክ መናገር ይጀምራል። የወልኬን እኔ በእስር ቤት ውስጥ ካሉት ፖሊሶች መካከል በሙስና ማቃቸው የተወሰኑ ሰዎች አሉ እና አንተ እንደታሰርክ እነሱ መጥተው የነገሩኝ ነገር ከምታወራው ፍጹም ተቃራኒ ነው። እነዛ በሙስና ማቃቸው ፖሊሶች በምርመራ ሰዓት እኔን አሳልፈ እንደሰጠኸኝ መጥተው ነው የነገሩኝ። ከዛም በኋላ የወሰድኩትን እርምጃ ለመውሰድ ተገድጃለሁ በማለት ለወንድሙ ኬን ለማሳመን ይሞክራል። አክሎም ሊንከን አሁን ላይ እናታቸው ስለሞተች አንዳቸው ለአንዳቸው ያሉት እነሱ ብቻ ስለሆኑ ሁሉንም ነገር ትተው እንደ አዲስ ከዜሮ መስራት እንዲጀምሩ ወንድሙን ማሳመን ጀምሯል። በአሁኑ ሰዓት ከባንክ አካውንቴ ላይ ከ2 ሚሊዮን በላይ ፓውንድ አለኝ እና በዚህ ገንዘብ የፈለግነውን ኑሮ መኖር እንችላለን ሲልም ኬንን በገንዘብ ጭምር ሊደልለው ሞክሯል። በሚገርም ሁኔታ ግን ኬን ወደዚህ ከመምጣቱ በፊት የሊንከንን ገንዘብ የሚቆጣጠረው ሰው ጋር ሄዶ ነበረ። እዛም ከሄደ በኋላ ማንም ያልጠበቀውን ነገር አድርጓል። ኬን ያኔ ወደ እስር ቤት ከመላኩ በፊት በምርመራ ላይ በነበረ ሰዓት መርማሪው በእንደዚህ አይነት ሁኔታ ከ147 በላይ ሰዎች መሞታቸውን ነግሮት ነበረ። እናም በሚገርም ሁኔታ እነዚህ 147 ሰዎች ከወንድሙ ሊንከን ብድር ተበድሮ የነበሩ ሰዎች ሲሆን ሊንከንም እነዚህን ሰዎች በአንድም በሌላም ምክንያት እንዲሞቱ አድርጓቸዋል። ታዲያ ቀደም ሲል ይህንን ታሪክ የሰማው ኬንም የሊንከንን ገንዘብ የሚቆጣጠረው ሰው ጋር በመሄድ ያለውን ገንዘብ በሙሉ ሰዎቻቸው ለሞቱባቸው ለነዚህ 147 የሊንከን ሰለባ ለሆኑ ሰዎች አንድ በአንድ እንዲከፋፈል አድርጓል። የእያንዳንዳቸውን ሰዎች ቤተሰብ ስም እስር ቤት እያለ አጥንቶ ስለወጣ እያንዳንዳቸው የሚገባቸውን ገንዘብ እንዲደርሳቸውም አድርጓል።
ይህንን ከመሬት ተንበርክኮ እየሰማው የነበረው ሃይዲም ጅል በማለት ኬን ላይ ለመሳለቅ በሚሞክር ሰዓት ኬን በያዘው ጠመንጃ አናቱን በትኖለታል። በመቀጠልም ሊንከን ወንድሙ እያወራ ያለው ነገር እውነት እንደሆነ ሊያምነው ስላልቻለ በአካውንቱ ላይ የቀረው ርዝራዥ ሳንቲም ብቻ መሆኑን ያሳየዋል። ከዚህ በመቀጠል ኬን ሊንከንን ለመጨረስ ትክክለኛው ሰዓት አሁን እንደሆነ ስለሚያምን አቃጣሪውቱንን ጨምሮ ሌሎቹን እንዲወጡ ትዕዛዝ ሰጥቷቸዋል። ይሁንና ጀሌዎቹ ሀሳቡን ተቀብለው ከዚህ ለመውጣት ፈቃደኛ አይደሉም። ከጀሌዎቹ መካከል አንደኛው የሆነችው የዚህ መጠጥ ቤት ባለቤትም ኬንን ከኋላ በጠርሙስ በመምታት ለሌሎቹ የሚደባደቡበትን እድል ፈጥራላቸዋለች። እነሱ ያላወቁት ነገር ግን ኬን በአንድ ጊዜ ከብዙ ሰዎች ጋር በእስር ቤት ውስጥ መደባደብ ልምድ እንዳለው ነው። እናም በቀላሉ አንድ በአንድ ጠፍጥፏቸዋል። ይህ በሚሆን ሰዓት ቱን መሳሪያ ለማምጣት ተደብቆ ወጥቷል። ተመልሶም መጥቶ በገዛ መሳሪያው የገዛ ጓደኞቹን የጨረሳቸው ሲሆን ኬንም የከፋ ጉዳት ሳያደርስ መሳሪያውን ከቱን በመቀበል የቀሩትን ጨርሷቸዋል። ይህ በሚሆን ሰዓት ጠመንጃ ለማንሳት አጋጣሚውን ያገኘው ሊንከን ቀደም ሲል ኬን ይዞት የነበረውን ሸትጋን በመያዝ ፊት ለፊቱ ቆሟል። ሊንከን ያላወቀው አንድ ነገር ግን በዚህ ጠመንጃ ውስጥ ያለውን ጥይት ቀደም ሲል ኬን ሙሉ በሙሉ እንደጨረሰው ነው። እናም በእጄ ላይ መሳሪያ ያለኝ ብሎ በመተማመን ቀደም ሲል ፖሊሶቹ ነገሩኝ ያልኩ ታሪክ ውሸት ነው፣ እንድትሞት እፈልግ ነበር፣ ገንዘቡንም የሰጠዋቸው እንዲገሉህ ነው በማለት ለሱ ያለው ጥላቻ እውነት እንደሆነ በዚህ አጋጣሚ ተናግሯል። እንደ ሊንከን ሐሳብ ቢሆን ይህን ከተናገረ በኋላ ኬንን በሻትጋን ለመበተን ነበረ። የሚያሳዝን ሁኔታ ግን በውስጡ ምንም አይነት ጥይት የለም። ነገሩን እንደሆነም አንዴ ጀምሬዋለሁ በማለት በቢላ የገዛ ወንድሙን ለመግደል በሚነሳ ሰዓት ኬን ራሱ ባነሳው ቢላ ሊንከንን ጨርሶታል። ከመጀመሪያውም ጀምሮ ኬን የመጣው ትንሽ የገንዘብ ብድር ፈልጎ ነበረ። ከዛም ወንድሙ የማይሆን ስራ ውስጥ አስገብቶት ኬን ወንድሙን ላለማጋለጥ ሲል እስር ቤት ገብቶ አውሬ ሆኖ ወጥቷል። በእስር ቤት ውስጥ ከገባም በኋላ የገዛ ወንድሙ ክዶት በርካታ ጀሌዎችን ገንዘብ መድቦ ለማስገደል ቢልክበትም በመጨረሻ ግን ኬን ከእስር ቤት በማምለጥ ክፉ የሆነ ወንድሙ ሊንከንን ተበቅሎታል።